ሰላም ጤና ይስጥልን። በዛሬው ጥልቅ ግምገማችን በመረጃ በተጥለቀለቀው በዚህ ዘመን ውስጥ እንደ መርከብ መሪ ሆኖ የሚያገለግለንን በታዋቂው ኢኮኖሚስት ጋዜጠኛ ቲም ሃርፎርድ የተጻፈውን የዳታ መርማሪም ዘ ዳታ ዲቴክቲቭ የተሰኘው መጽሐፍ እንመለከታለን። መጽሐፉ ዓለምን ትርጉም እንዲሰጥ ማድረግ How to make the world add up የሚል ንዑስ ርዕስ አለው። ሁላችንም በየቀኑ በስታቲስቲክስ በቁጥር መረጃዎች በግራፎች እና በሰንጠረዦች የተለያዩ ስራዎችን እናያለን፣ እንሰራለን፣ እናዳምጣለን ከዜና ከፖለቲከኞች ከማህበራዊ ሚዲያዎች። ነገር ግን ከነዚህ ቁጥሮች በስተጀርባ ያለው እውነት ምንድን ነው? የትኛው ቁጥር ነው ሊያሳስተን የተዘጋጀው? የትኛውስ ነው እውነታውን የሚያሳየን የሚለውን ይህ መጽሐፍ በሰፊው ይተነትናል። ብዙዎቻችን ከቁጥር መረጃ ጋር ያለን ግንኙነት በፍርሃት ወይም በጥላቻ የተሞላ ነው። ቲም ሃርፎርድ ይህ መሆን የለበትም ይለናል። ይህ መጽሐፍ የተወሳሰበ የስታቲስቲክስ መማሪያ መጽሐፍ አይደለም። ይልቁንም ማንኛውም ሰው የዳታ መርማሪ እንዲሆን የሚያስችሉትን የአስተሳሰብ ክህሎቶችና ልማዶች የሚያስተምር መማሪያ ነው። የመጽሐፉ ዋና ዓላማ ስለ ቁጥር መረጃ ያለንን ስሜታዊ ምላሽ በመቆጣጠር በጥልቅ የማወቅ ጉጉት ኪዩሪዮሲቲ እና በማስተዋል መረጃዎችን መመርመር እንድንችል መረዳት ነው። ይህ መጽሐፍ በሐሰተኛ መረጃ ዘመን ውስጥ እውነትን ለማግኘት የሚያስችል የመሳሪያ ሳጥን በእጃችን እንደማስገባት በሉት። የፍልስፍናው መሰረት ከቁጥሮች ባሻገር ያለው ስነ ልቦና። የመጽሐፉ አንኳር እና ጣፋጭ ሐሳብ ከቁጥር መረጃ ጋር ያለን ትልቁ ችግር የሂሳብ ዕውቀት ማነስ ሳይሆን ስሜታዊ ምላሾችን ማስተናገድ ነው ይላል። ሃርፎርድ እንደሚለው አብዛኞቻችን ስታቲስቲክስን የምንጠቀመው እውነትን ለመረዳት ሳይሆን አስቀድመን የያዝነውን እምነት ለማጠናከር ነው። ይህ በስሜት የተደገፈ ምክንያት ሞቲቬትድ ሪዝኒንግ ይባላል። አንድ ስታቲስቲክስ የምናምንበትን ሐሳብ የሚደግፍ ከሆነ ሳንመረምረው እንዲሁ እንቀበለዋለን። የምናምንበትን ሐሳብ የሚቃወም ከሆነ ደግሞ ስታቲስቲክሱን ወይም ያቀረበውን አካል እንቃወማለን ማለት ነው። ይህ ጥናት ውሸት ነው፣ ምንጩ አያስተማምንም እንላለን። ሃርፎርድ እንደሚለው የዚህ ችግር መድኃኒቱ ማወቅ ጉጉት ወይም ኪዩሪዮሲቲ ነው። እውነተኛ የዳታ የመረጃ መርማሪ ክርክር ለማሸነፍ አይሞክርም፣ ዓለምን ለመረዳት እንጂ ሌላ አላስፈላጊ ክርክር ውስጥ አይገባም። ቁጥር ሲያይ የሚጠይቃቸው ጥያቄዎች አሉ። ይህ ቁጥር በእርግጥ ምን ማለት ነው? ከየት መጣ? ማን ነው ያዘጋጀው? እዚህ ቁጥር ውስጥ ያልተጠቀሰው ነገር ምንድን ነው? የሚሉ ጥያቄዎችን ይጠይቃል። ከዚህ በላይ ሃርፎርድ ለራሳችን ስሜቶች ትኩረት እንድንሰጥ ይመክረናል። አንድ የቁጥር መረጃ ስናይ ወይም ስንሰማ የድል አድራጊነት ስሜት ከተሰማን ምክንያቱም እምነታችን ስለደገፈ ማለት ነው። እንዲሁ ደግሞ የንቀት ወይም የጥርጣሬ ስሜት ከተሰማን ይህም ደግሞ እምነታችን ስለተቃወመ ማለት ነው። ወይም ደግሞ የፍርሃቱ ወይም የቁጣ ስሜት ከተሰማን ይህንን በደንብ መፈተሽ አለብን። እነዚህ ስሜቶች ቆም ብለን በጥልቀት ማሰብ እንዳለብን የሚያሳዩ የማንቂያ ደወሎች ናቸው ማለት ነው። ምክንያታዊ አስተሳሰባችን በስሜታዊ ነገር ውስጥ ተጠልፎ ሊሆን ይችላል። ስለዚህ የመጀመሪያው እርምጃ ወደ ውስጥ መመልከትና ይህ ስታቲስቲክስ ይህን ያህል ስሜት ቀሰቀሰብኝ ብሎ መጠየቅ ነው። ይህ ስሜት ራስን የመረዳት ኢሞሽናል ሰልፍ አዌርነስ የዳታ መርማሪ የመሆን የመጀመሪያውና ወሳኙ እርምጃ ነው ማለት ነው። የዳታ መርማሪ ለመሆን የሚረዱ 10 ህጎች። ሃርፎርድ ይህን ፍልስፍና ወደ ተግባር ለመቀየር የሚረዱ 10 ቀላልና ተግባራዊ ህጎችን ያቀርባል። እነዚህ ህጎች የዳታ መርማሪው የመሳሪያው ናቸው ማለት ነው። እስኪ የተወሰኑትን ከቁልፍ ህጎች ከምሳሌ ጋር እንመልከት። ህግ 1 ስሜትን መርምር ይላል። Search your feelings። ከላይ እንደገለጽነው ማንኛውም መረጃ ስታቲስቲክስ ጠንካራ ስሜት ሲቀሰቅስብህ ያንን እንደ ማስጠንቀቂያ ምልክት ተጠቅም። ስሜትህ አእምሮህን ከመቆጣጠሩ በፊት ለምን ያ ስሜት እንደተፈጠረ ራስን ጠይቅ። ህግ 2 ደግሞ ከግል ተሞክሮ ጋር አገናዝብ። Ponder your personal experience። የምታየው ስታቲስቲክስ ከራስህ የህይወት ተሞክሮ ወይም በዙሪያ ከምታየው ነገር ጋር ይስማማል? ለምሳሌ የሀገሪቱ ኢኮኖሚ አደገ የሚል ዜና ስትሰማ፣ ነገር ግን በዙሪያ ያሉ ሰዎች የኑሮ ውድነት እያማረራቸው ከሆነ ልዩነቱ ከምን መጣ ብለህ መጠየቅ አለብህ። ምናልባት የኢኮኖሚ እድገቱ የተወሰኑ ዘርፎች የጠቀመ ሊሆን ይችላል። ተሞክሮህ ሙሉውን እውነት ላይወክል ይችላል፣ ነገር ግን ወሳኝ ጥያቄዎች እንድትጠይቅ ይረዳሃል ማለት ነው።
ህግ 3 ከጀርባ ያለውን ታሪክ እወቅ። get the back story። የቁጥር መረጃ ከሰማይ ወርድ ሁሌም አቅራቢ አካል አለው። ይህን መረጃ ማን ነው እየነገረኝ ያለው? ለምንድን ነው? ገንዘብ ያወጣለት ማን ነው? ያልተናገረው ታሪክ ምንድን ነው? ለጠይቅ። ለምሳሌ አንድ የስኳር መጠጥ ኩባንያ ያወጣው ጥናት ስኳር ለጤና ጥሩ ነው ቢል ያንን ጥናት በጥርጣሬ መመልከት ተገቢ ነው። ህግ 5 መለያዎቹን ሌብልስ በደንብ ተመልከት። አንድ ስታቲስቲክስ በትክክል ምን እየለካ እንደሆነ እወቅ። የቃላት ፍቺ ትልቅ ለውጥ ያመጣል። ለምሳሌ ስራ አጥነት የሚለውን ቃል መንግስታት በተለያየ መንገድ ሊተረጉሙት ይችላሉ። ተስፋ ቆርጦ ስራ መፈለግ ያቆመ ሰውን ስራ አጥ ብለው ላይቆጥሩት ይችላሉ። ስለዚህ በዚህ ጥናት መሰረት ስራ አጥነት ማለት ምን ማለት ነው ብሎ መጠየቅ የቁጥሩን እውነተኛ ትርጉም ለመረዳት ይረዳል ማለት ነው። ህግ 8 አእምሮህን ክፍት አድርግ keep an open mind ይላል። ይህ ከሁሉም የበለጠ ከባድ የሆነው ህግ ሊሆን ይችላል። ጠንካራ ማስረጃ ሲቀርብልህ የያዝከውን እምነት ለመለወጥ ዝግጁ ሁን። ወይም አቋም ማለት ነው። እዚህ ጋር እምነት ሲባል የዳታ መርማሪ ዓላማው ትክክል መሆኔን ላረጋግጥ ሳይሆን እውነቱ ምንድን ነው የሚለውን ለማወቅ ነው። ይህ ትህትናን የአእምሮ ክፍተትን ይጠይቃል ማለት ነው። እንግዲህ ማጠቃለያ እና የመጨረሻ ሀሳቦችን ከዚህ መጽሐፍ ለማየት ያህል የዳታ መርማሪ የተሰኘው መጽሐፍ በቁጥር መረጃ በተሞላው ዓለም ውስጥ በልበ ሙሉነት እንድንጓዝ የሚያስችለን ኃይል ይሰጠናል። የስታቲስቲክስ ወይም የመረጃዎች ቀመሮችን ከማስተማር ይልቅ የአስተሳሰብ ለውጥ እንድናመጣ ይጋብዘናል። መጽሐፉን አንብበን ስንጨርስ ቁጥሮችን መፍራት እናቆማለን። ይልቁንስ እንደ መርማሪ ፍንጮችን መከተል እንጀምራለን ማለት ነው። ይህ መጽሐፍ ለማን ነው ካላችሁ፣ ዜና ለሚያነብ፣ በማህበራዊ ሚዲያ ውይይቶች ለሚሳተፍ ወይም በቀላሉ ስለ ዓለም የተሻለ ግንዛቤ እንዲኖረው የሚፈልግ ማንኛውም ሰው ሊያነበው ይችላል። በተጨማሪም ለተማሪዎች፣ ለጋዜጠኞች፣ ለመምህራንና በስታቲስቲክስ ወይም በመረጃ የተሳሳቱ እንደሆነ ለሚሰማቸው በሙሉ ማለት ነው። እንዲሁም በመረጃ መሰረት ያደረገ የተሻለ ውሳኔ ማድረግ ለሚፈልጉ ሙያተኞች በሙሉ ይህ መጽሐፍ ይመከራል። እንግዲህ በማጠቃለያው ቲም ሃርፎርድ ሁላችንም የተሻለን የዳታ ተጠቃሚዎች እንድንሆን ይፈልጋል። ይህን ለማድረግ ደግሞ የሂሳብ ጂኒየስ መሆን እንደማያስፈልገን፣ ነገር ግን ጥቂት ቀላል ህጎችን በመከተልና ሁሉም በላይ የማወቅ ጉጉታችንን በመጠቀም በቁጥሮች ውስጥ የተደበቀውን እውነት ማግኘት እንደምንችል በተስፋና በብሩህ ተስፋ ያስተምረናል ማለት ነው። የዳታ መርማሪ ለመሆን የሚረዱ 10 ህጎችን በአጭሩ ከመጽሐፉ ለማየት ያህል ለማጠቃለያ ማለት ነው። ስሜትን መርምር ይላል። search your feelings። አንድ ስታቲስቲክስ ጠንካራ ስሜት፣ ደስታ፣ ንዴት፣ ፍርሃት ሲቀሰቅስብህ ቆም ብለህ ይህ ስሜት ምክንያታዊ አስተሳሰብህን እያዛባው ሊሆን ስለሚችል የበለጠ ጥንቃቄ አድርገህ ራስን ጠይቅ። ሁለተኛው ከግል ተሞክሮና ጋር አገናዝበው ponder your personal experience የሚለው ነው። የምታየው መረጃ በዙሪያ ከምታውቀው እውነታ ጋር ይስማማ አይስማማ የሚለውን መልስ። የግል ተሞክሮ ሙሉውን ምስል ባይሰጥህም ወሳኝ ጥያቄዎች እንድትጠይቅና የቁጥሩን ሙሉ ትርጉም እንድትመረምር ይገፋፋል ማለት ነው። ሌላው ሶስተኛ ስታቲስቲክስ ስሪዎችን አትፍራ። don't take statistical crap from anyone ይላል። አንድ ሰው ለመረዳት በሚያስቸግር የቃላት ጋጋታ ወይም ውስብስብ በሚመስል ቁጥር ሊያሸማቀቅ ሲሞክር አትፍራ። ይህ በቀላል አማርኛ ሊያስረዱኝ ይችላሉ ወይም በቀላል ቋንቋ ሊያስረዱኝ ይችላሉ ብለህ መጠየቅ መብት ነው ማለት ነው። አራተኛ ከጀርባ ያለውን ታሪክ እወቅ። get the back story። ይሄ የቁጥር መረጃ ከየት መጣ? ማን ሰበሰበው? ለምን ዓላማ ነው የተሰበሰበው? ከጀርባ ያለው ታሪክ የቁጥሩን ትክክለኛነት፣ አስተማማኝነት ለመገምገም ወሳኝ ስለሆነ እነዚህ ጥያቄዎች መጠየቅ የግድ ነው። ሌላው አምስተኛ መለያዎችን በደንብ ተመልከት። look at the labels። ስታቲስቲክሱ በትክክል ምን እየላከ እንደሆነ ጠይቅ። ደስታ፣ ድህነት ወይም ስራ አጥነት ያሉ ቃላት ፍቻቸው ሊለያይ ስለሚችል መለያዎቹን በደንብ መረዳት የቁጥሩን ትርጉም ግልጽ ያደርጋል ማለት ነው። ስድስተኛ የኮክቴል ብርጭቆ ስታቲስቲክሶችን በጥርጣሬ be wary of cocktail party stats። አስደንጋጭ ወይም በጣም የሚገርሙ የሚመስሉ ቁጥሮች ብዙ ጊዜ የተጋነኑ ወይም ከአውደ ጽሑፋቸው የወጡ ሊሆኑ ይችላሉ። እነዚህን ስትሰማ ምንጫቸውንና ትክክለኛነታቸውን መመርመርህን አትርሳ። ሰባተኛ ነገሮችን ከአውደ ጽሑፋቸው ተረዳ። get the big picture። አንድን ቁጥር ለብቻው ከማየት ይልቅ ከሌሎች ቁጥሮች ጋር በማነጻጸርና በጊዜ ሂደት የመጣውን ለውጥ በመመልከት ሰፋ ያለውን ምስል ለማየት ሞክር። ስምንተኛ አእምሮህን ክፍት አድርግ። keep an open mind። እምነትን የሚቃወም ጠንካራ ማስረጃ ስታገኝ ሐሳብህን ለመለወጥ ዝግጁ ሁን። የዳታ መርማሪ ዓላማው ትክክል መሆኑን ማረጋገጥ ሳይሆን
ወደ እውነት መቅረብ ነው። 9ኛ የማወቅ ጉጉትን ተቀበል። embrace curiosity። ስለ ዓለም ጥያቄዎችን መጠየቅህን አታቁም። የማወቅ ጉጉት የተሻሉ ጥያቄዎችን እንድትጠይቅና ከቁጥሮች በስተጀርባ ያለውን ትልቅ ታሪክ እንድትረዳ የሚያደርግ ትልቁ መሳሪያ ነው ማለት ነው። 10ኛ የቁጥር መረጃ ቆንጆ መሆኑን አስታውስ። ምን ማለት ነው? remember the golden rule። የቁጥር መረጃ በሐቀኝነትና በአክብሮት ራስን just አቅርብ። ያ ማለት ዓለም በተሻለ ሁኔታ እንድንረዳ የሚረዱን ኃይለኛ መሳሪያዎች መሆናቸውን ቁጥሮች በአግባቡ ተጠቀምባቸው ይላል። ስለዚህ ባጭሩ እነኚህ ናቸው ሐሳቦቹ። ሙሉ መጽሐፍ አግኝታችሁ ማንበብ እንዳትረሱ እያልን የዛሬውን የመጽሐፍ ግምገማ በዚሁ እንጨርሳለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። ሰላም።